ነቃነቃ ከዚህ ተፍታዩ ዛሬ አንድ ኤግዚኪዩሽን አብረን እንሰራለን ማለት ነው። ሰው ጥያቄ ምን ይላል? ፐርሰን ኤ ሴንድስ ኤ ሜሴጅ ቱ ፐርሰን ቢ while the message is transmitted, person C has gained an access to the message. Which category of an attack is performed by person C? A. Modification, B. Interception, C. Interruption, D. Fabrication. ሶ መልሱ ምንድነው? ኢንተርሴፕሽን ነው። ጥያቄው ምን ማለት ነው ልንገራችሁ። ለምሳሌ ፐርሰን ኤ ያለ ቴሌግራም ይጠቀማል፣ ፐርሰን ቢ ያለ ቴሌግራም ሁለቱም ይጠቀማል። ስለዚህ ፐርሰን ኤ ለፐርሰን ቢ ምን አደረገ? ሜሴጅ ላከለት። ይሁን በቃ ሴክሬት የሆነ ሜሴጅ ላከለት። ከዛ ያን ሴክሬት የሆነ ሜሴጅ ፐርሰን ሲ በዛው ሰዓት ምን አደረገው? አክሰስ አደረገው ማለት ነው። ሲላክ አክሰስ አደረገው። ሶ ፐርሰን ሲ የማይገባውን ኢንፎርሜሽን አየ ማለት ነው። ሶ እንደዚህ አይነት አታኮች ምን አይነት አታክ ነው ይላል። ስለዚህ ይሄ ኢንተርሴፕሽን ነው። ስለዚህ መጀመሪያ አታክ ምንድነው? አክሽን ነው። አንድ አሴትን ሃርም የሚያደርግ አክሽን ነው ብላችሁ በእንደዛ ማየት ትችላላችሁ። ካታጎሪ ኦፍ አታክ የሚባሉት እንግዲህ አራት አይነት ናቸው። የመጀመሪያው ኢንተራፕሽን፣ ኢንተርሴፕሽን፣ ሞዲፊኬሽን፣ ፋብሪኬሽን ናቸው። ከኢንተራፕሽን እንጀምር። ሶ እዚህ ጋር ፒክቸሩ ላይ እንደምታዩት ኢንተራፕሽን ላይ ምንድነው? ቡናማው ወደ ሰማያዊ ሜሴጁ እንዳይደርስ ምን ያደርገዋል? ብሎክ ያደርገዋል ማለት ነው። ለምሳሌ ከፐርሰን ኤ ወደ ፐርሰን ቢ ሜሴጅ ተላከ፣ የሆነ ሴክሬት ሜሴጅ። ሶ ያ ሜሴጅ ፐርሰን ቢ ጋር እንዳይደርስ አታከሩ ምን ያደርገዋል ማለት ነው? ብሎክ ያደርገዋል ማለት ነው። ብሎክ ማድረግ ነው ሲምፕሊ ማለት ነው። ስለዚህ አታኮን አቬይላቢሊቲ ይባላል በዚህ ምክንያት ማለት ነው። ሶ ኢንተራፕሽን አቬይላብል ነው ማለት አንድ ኢንፎርሜሽን አክሰስ ማድረግ በምንፈልገው ጊዜ ምንድነው ማለት ነው? አክሰስ ማድረግ እንችላለን ማለት ነው። ሶ አቬይላብል። ነገር ግን ኢንተራፕሽን የሚደረገው አታክ ግን አንድን ዳታ ወይም ሰምቲንግን እኛ አቬይላቢሊቲውን አታክ ያደርጋል ማለት ነው። እኛ አቬይላብል ወይም ደግሞ አክሰስ እንዳናረገው ዳታውን አክሰስ እንዳናረገው የሚያደርግ አታክ ማለት ነው። በሱ ብቻ አይደለም፣ በቴሌግራም ብቻ አይደለም፣ ሌሎችም ዳታዎች ሊሆኑ ይችላሉ። ያንን ዳታ እኛ አክሰስ እንዳናረገው፣ በፊት እኮ አክሰስ እናደርገዋለን፣ አሁን ግን አክሰስ እንዳናረገው የሚደረግ አታክ ምን አይነት አታክ ነው? ኢንተራፕሽን እንለዋለን ማለት ነው። ኤግዛምፕል ኦፍ ዴኒያል ኦፍ ሰርቪስ፣ ፊዚካል ዲስትራክሽን የመሳሰሉት እነዚህ ኤግዛምፕል ኦፍ ኢንተራፕሽን ናቸው። ሁለተኛ ኢንተርሴፕሽን የምንለው ነው። ሶ ኢንተርሴፕሽን ደግሞ አታኩን ኮንፊደንሻሊቲ። ሶ እዚህ ጋር ፒክቸሩ ላይ እንደምታዩት ኢንተርሴፕሽን ምንድነው የሚያደርገው? ከፐርሰን ኤ ወደ ፐርሰን ቢ ሜሴጅ ሲላክ፣ ስለዚህ የማይገባው ሰው ሴክሬት ሜሴጁን ያገኛል ማለት ነው። ስለዚህ እዚህ ጋር ከቡናማ ወደ ሰማያዊ ሲላክ ኢንተርሴፕሽን አታክ አድርጎ ሜሴጁን ያገኛል ማለት ነው። ስለዚህ ይሄ አታኮን ኮንፊደንሻሊቲ ይባላል ማለት ነው። ሶ አታኮን ኮንፊደንሻል ነው ወይም ደግሞ አንድ ዳታ ወይም ደግሞ ኢንፎርሜሽን ኮንፊደንሻል ነው የሚባለው መቼ ነው ከተባለ አውቶራይዝድ ያልሆኑ ሰዎች አክሰስ ማድረግ የማይችሉት ከሆነ ምን ይባላል? ኮንፊደንሻል ዳታ ነው። ለምሳሌ ፐርሰናል ኢንፎርሜሽን፣ ለምሳሌ ትላልቅ ካምፓኒዎች ኢንፎርሜሽኖች አሉ፣ ሴክሬት ኢንፎርሜሽኖች። እነሱ ሌላ ሰው አክሰስ ማድረግ አይችላቸውም፣ ምክንያቱም ኮንፊደንሻል ናቸው። አውቶራይዝድ ያልሆኑ ሰዎች አክሰስ ማድረግ አይችሉም ማለት ነው። ስለዚህ ይሄን ነው አታክ የሚያደርጉት ማለት። ስለዚህ የማይፈቀድላቸውን ነገሮች ገብተው ይወስዳሉ ማለት ነው። ስለዚህ ይሄ እንደዚህ አይነት አታክ ሲሆን ኢንተርሴፕሽን እንለዋለን። ስለዚህ ኤግዛምፕል ኮመን የሚባሉት ደግሞ ፓኬት ስኒፊንግ፣ ማን ኢን ዘ ሚድል፣ ብሩት ፎርስ አታክ የመሳሰሉት እነዚህ የኢንተርሴፕሽን ናቸው። ሌላኛው ሞዲፊኬሽን ነው። እንግዲህ ስሙ እንደሚናገረው ሞዲፊኬሽን ነው። ስለዚህ ምንድነው የአታክ የሚያደርገው? ኢንቴግሪቲ ነው ማለት ነው። ሶ ኢንቴግሪቲ ማለት አንድ ዳታ አልተርድ ያልሆነ ሪሌብል የሆነ አኪዩሬት የሆነ ዳታ ሲሆን ኢንቴግሬት ዳታ ነው ይባላል። ለምሳሌ የሆነ ዳታ አስቀምጣችሁ ወይም ደግሞ እናንተ አሁንም በቴሌግራም ከፐርሰን ኤ ወደ ፐርሰን ቢ ዳታው ሲላክ ምንድነው ለምሳሌ ሴክሬት ኢንፎርሜሽን ቢሆን ለምሳሌ አይ ላይክ ዩ የሚል ከሆነ የተላከው ያንን እነዚህ አታከሮች ምን ሊያደርጉታል? አይ ሄት ዩ ብለው ሊልኩት ይችላሉ ማለት ነው። አይ ሄት ዩ የሚለው አይ ላይክ ዩ። ስለዚህ ኢንቴግሪቲው አልተርድ ያልሆነ ኢንፎርሜሽን ኢንቴግሬት ዳታውን ምን ያደርጉታል? አልተር ያደርጉታል ማለት ነው። ስለዚህ እነዚህ አንአውቶራይዝድ አልተሬሽን ኦር ማኒፑሌት ሲያደርጉት ማለት ነው። ስለዚህ እነዚህ ኤግዛምፕሎቹ ወይም ደግሞ ኮመን ሜቶዶቹ ምንድን ናቸው? ዳታ ታምፐሪንግ፣ ኮድ ኢንጀክሽን፣ አንአውቶራይዝድ አክሰስ። ስለዚህ እነዚህ ሞዲፋይ ያደርጋሉ ማለት ዳታ ኢንቴግሪቲውን አፌክት ያደርጋሉ። ሌላኛው ፋብሪኬሽን የምንለው ነው። ፋብሪኬሽን ደግሞ አታክ ኦን አውተንቲሲቲ ይባላል። ሶ አውተንቲሲቲ ዳታ የምንለው ምን አይነት ዳታ ነው ማለት ነው? በቃ እውነተኛ የሆነ ዳታ ማለት ነው። እውነተኛ የሆነ ዳታ ቬሪፋይ ሲደረግ እውነተኛ የሆነ ዳታ ነው። ሶ እንደዚህ አይነት እውነተኛ የሆነ ዳታ እነዚህ ፋብሪኬሽኖች ደግሞ ፋብሪኬሽን አታክ ደግሞ ምን ያደርጋሉ? ፎልስ የሆነ ነገርን ወይም ደግሞ ፎልስ የሆነ ኢንፎርሜሽንን ኢንትሮዲውስድ ያደርጋሉ። ከዛም በኋላ ላይ ኢንትሮዲውስድ ካደረጉ በኋላ ይልካሉ። ለምሳሌ በቴሌግራም አሁን ፐርሰን ኤ ወደ ፐርሰን ቢ
ምንም አላከም ምንም ሳይልክ እነዛ ፋብሪኬት አድርገው ፎር ኢንፎርሜሽን አይላይኩ ብሎ ልኳል ብሎ ያስመስላሉ ማለት ከዛ ሰው እንደተላከ አስመስለው ሶ እንደዚህ አይነቶች ፋብሪኬሽን ይባላሉ። የእነዚህ ኮመን ሜቶዶች ስፖንፊንግ፣ ካስት ፊሽንግ፣ ካት ፊሽንግ፣ ካውንተር ፊት የመሳሰሉት እነዚህ ኮመን ኤግዛምፕል ኦፍ የፋብሪኬሽን አታክ ናቸው። ቴንክ ዩ